አልፈልግም ያለሽ ሰው በዚህ ልክ መፈለግ ማለት እግዚአብሔር አንቺ እኮ ጥቅም ነው ነገም ይጎዳሻ ነው የሰማሽ ነው አብርሃም ዛሬ ወደ አንቺ ይመጣ ነገም ተመልሶ ወደ ሩታ ነው የሚሄደው ለምንድን ነው አይገባሽ እሱ ደህና ሆኖ ኧረ በፈጣሪ ስም እኔ ወላሂ ኤፍሬም ማለት ነው እንደ ዛሬ ተናድጄ አላውቅም ጭራሽ አብርሃም ወደ ውጭ ሀገር ሊልከው ነው እያሰበ ያለው ካሁን በኋላ ይሄ ብራንክ የሚሆን ውሸትም ይሁን ይሄ ነገር እውነት ሆኖ ወደ ውጭ ሀገር ሊልከው ነው እያሰበ ያለው ማለት ነው በነገራችን ላይ ሄርሜላ እውነት ጠልቷት ከሆነ እውነት አልፈልግሽም ካላት በትክክለኛ አይምሮ በቃ ትክክለኛ አይምሮ ከሆነ የወሰነው ችግር የለውም ነገር ግን ትክክለኛ አይምሮ አይደለም የወሰነው ይሄ ውሳኔ የወሰንክለት አንተ ነህ እንጂ አብርሃም አልወሰነውም ሄርሜላ አልፈልግሽም ብለህ ንገራት ያልከው አንተ ነህ እንጂ አብርሽ በፍላጎቱ አልፈልግሽም ያላት ነገር የለም ማለት ነው ስለዚህ ይሄ ጥፋት ሆኖ ነገ የምትጸጸትበት መንገድ ነገ ወንድሜ አይደለም የእናቴ ልጅ አይደለም የአባቴ ልጅ አይደለም አንተ ብሎ ከሚጠላ እስከ ዘላለማዊ ከምትቆራረጡ ወንድምህ ነው ስጋህ ነው የእናት የአባትህ ወንድም ነው እንደዚህ ሲጎዳ በሚወዳህ ልጅ በምትወደው ልጅ በነገራችን ላይ ሴት ልጅ አንዴ ከቆረጠች ነው ኦኬ አሁን አንተ የምትጨቀጭቀው ሄርሜላ በግልጽ እኔ ልንገርህ ስለምታፈቅረው ስለምትወደው ሆዷ ላይ ደግሞ ልጅ ስላለ የአብርሽ ልጅ አለ ይሄን ደግሞ ፈጽሞ መርሳት የለብህም ኤፍሬም ማለት ነው እውነት ከሆነ ማለት ነው እውነት 1 ሰዓት ይቅርና 2 ሰዓት ይቅርና እስኪ ቢያንስ ለ30 ሰከንድ ለ30 ደቂቃ ከሩታና ከማናት ከሄርሜላ ጋርና ከአብርሽ ጋር አንድ ላይ ተዋቸው አንተ ውጣ ከህይወታቸው ከዛ 30 ደቂቃ ምን እንደሚፈጠር እኛ እናያለን